ቤዛ በአዜብ ላይ መራራና አሳዛኝ ተንኮል ሰራች። ቤዛ ለሰራችው ተንኮልና ለሰራችው ሴራ ወይዘሮ አልማዝ አብራት ስለነበረች አዜብ ላይ በጣም የሚያሳፍርና የሚያሳዝን ነገር በመስራት ላይ የነበረውን ሁሉ ነገር አዜብም በትዕግስትና በሶብር ሁሉ ነገሩን እያጤነች እያለ ደስታም ወደ እነሱ ቤት በመሄድ ካሊድ ሊያንቀው ችሏል። ካሊድም ያንን ነገር ስላላጤነው በእናቱና በቤዛ የተነገረውን ነገር ብቻ ነው ያዳመጠው። አዜብ ምን ሀቅ እንዳላት ሳያዳምጥ የነሱን ብቻ ተንኮል ተቀብሎ አዜብን ከቤት አስወጥቷት ነበር። ዛሬ ደግሞ ደስታ ቤታቸው ያንን ሀቅ ሊያወጣ በሄደበት ሌባ ነው ብለው አቶ አልማዝና ወይዘሮ አልማዝና ቤዛ ሊያስደበድቡት ሊያሳንቁት ነበር። ከዛም ካሌብ መማታትና ሌላ ነገር መስራት ስላልፈለገ ያንን አስፈራርቶ ከቤት አባሮታል። ያ ነገር ቤዛ ያንን ነገር ሳታጤን እንዳለ ደስታ ደውሎላት ወደ ደስታ አለበት ቦታ ትሄዳለች። ይህንን ነገር ያቀናበረችው አዜብ ናት። ለምን? አዜብ የተሰራባት ሴራና ደባ በጣም የሚደብር ስለነበረ በጣም ተናዳ ስለነበረ አዜብ ያንን ነገር ለመወጣት ከደስታ ጋር በመግባባትና በመመሳጠር ማናት ቤዛን ደውለው ጠርተዋታል። ውድና የተከበራችሁ ውድ አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። አዜብ በጣም በደስታና በሞራን በድል ተወጥታለች። የደረሰባትን ሴራ በማጤንና በማሰብ አዜብ መልስ ሰጥታለች። ያንን ነገር ቤዛን ደስታ ደውሎ ነይ ቶሎ እፈልግሻለሁ በማለት ቤዛም ደግሞ ለምንድን ነው የምትፈልገኝ? ምን ሆነህ ነው? ምን ተፈጠረ? እያለች በስልክ ከተነጋገሩ በኋላ መጋዘን አካባቢ እንደሚፈልጋት ነገራት። ከዛም ቤዛ ተነስታ ደስታ ጋር ትሄዳለች። ለምን? የሰራችው ሴራ ስላለ ያ ነገር እንዳይጋለጥባት ስለፈለገች ነው የሄደችው። ከዛም አዜብ ከደስታ ጋር ስለመከረች ሁሉን ነገር ስለጨረሰች ምን ማድረግ እንዳለበት ለደስታ ስለነገረችው ከነሱ በላይ እከፍልሃለሁ በአካውንትህ አሁኖ አስገባልሃለሁ ብላ አዜብ ተነጋግረዋል። ከተነጋገሩ በኋላም ደስታም ምንም አይነት ሽርፍራፊ እንዳይኖር ብሬን ቀጥታ እንድታስገቢልኝ ብሏታል። ከዛም በኋላ ደስታ ሽጉጡን አዘጋጅቶ ለቤዛ ይጠብቃታል። ቤዛም በተባለችበት ቦታ ቀጥታ ስትሄድ ፊት ፎቅ ላይ ስትወጣ ደስታ ደግሞ ከበስተኋላዋ ሁኖ ሽጉጥ ይዞ ከኋላዋ ተከትሎ ቁሚ ይላታል። መጨረሻ ላይ ስትደርስ ቤዛም በጣም ትደነግጥና ትቆማለች። ከሱ ያልጠበቀችው ነገር ስለመጣባት ምን ሆነህ ነው ደስታ? ተው እንጂ ለምንድን ነው እንደዚህ የምታደርገው? እያለች ቤዛም ስትለማመጠው አዜብ ከኋላ እየሳቀች በደስታ ትሄድባታለች። በደስታ ስትሄድባት አዜብም በጣም ተናዳ ስለነበረ ወደ ቤዛ እና ደስታ ያው በሽጉጥ እያስፈራራት እየሳቀች ትሄድባትና አየሽ፣ እኛን እንግዲህ የኛን ነገር እንደዚህ እስከዚህ ድረስ ነው አየሽው
ብላ ምናምን ትላትና አዜብም በደስታ ይዘዋት መልሰው ይወርዳሉ ከፎቁ። ይህ ሁሉ ነገር ቤዛ ከወይዘሮ አልማዝ ጋር የሰራችው ሴራ ነው። ሴራ እንዳያችሁት ሴራው በጣም የሚደብር ነገር ነው። ምንም የማታውቀውን አዜብን ከካሊብ ጋር አጣልታታለች ማለት ነው። ካሊብ በጣም ነው የሚወዳት አዜብን። አዜብም ካሊብን በጣም ትወደዋለች። በጣም ነው የምታዝንለት እና በዛን ምክንያት ያንን ስላዩ ወይዘሮ አልማዝና ቤዛ ተንኮልና ሴራ ሸርበው አዜብን ከቤት አስወጥተዋታል። ከቤት ሲያስወጧት አዜብም ምን ማድረግ እንዳለባት ታስብና የራሷን ተንኮል ጀምራለች። ዴሊናም እቤት ስራዋን እየሰራች ከአዜብ ጋር እየተደዋወለች ምን መደረግ እንዳለበት እሷንም ሌላ ጉዳት እንዳያደርሱባት እየተደዋወለች እየመከረቻት ነበር አዜብ። ከዛም ቤዛ በዴሊና ላይ ክችን ገብታ በጣም አሰቃቂና ማስፈራሪያ የመሰለ ነገር እየተናገረቻት ነበር። ከዛም በኋላ ዴሊናም በቃ ምንም ፍርሃትና ምንም እንትን ሳይሰማት መልስ ትመልስላታለች፣ ትነግራታለች። እንዳንቺ ሴረኛና እንዳንቺ ተንኮለኛ በተንኮል የተዋጥሽ ለተንኮል ነው እዚህ ቤት ውስጥ የመጣሽው ምናምን ትላታለች ዴሊና። የምር ዴሊና በጣም ምርጥ ልጅ ናት እና ተንኮሉን ለማጋለጥ ያልጣረችው የለም። ካሊብም ሊሰማት አልቻለም እንጂ ዴሊና በጣም ታግላ ነበረ። እንዳያችሁት አዜብ ጋር ይደዋወላሉ። አዜብም ሌላ ተንኮል እንዳይደርስባት ለዴሊና ትመክራታለች። ግን ቤዛ የእጇን አግኝታለች ማለት ነው። የእጇን አግኝታለች። በነገራችን ላይ ቤዛ ከፊቷ ትለያለች ተንኮለኛ እንደሆነች ማለት ነው። እና ለምን መቼም አንድ ነገር ተንኮል ስናስብ በስተጀርባ ምን ይከተለናል ብለን ማሰብ አለብን ማለት ነው። ቤዛ ይህንን ነገር ስትሰራ ይህ ነገር ይመጣብኛል ብላ አላሰበችም። አዜብ ምንም የማታውቅና ምንም ማድረግ እንደማትችል ነው ያሰበችው። ደስታ ምን እያደረክ ነው ትለዋለች። ፎቁ ላይ ሲይዛት ደስታ ምን እያደረክ ነው? ምን አይነት ድርጊት ነው እየፈጸምክ ያለኸው? ትለዋለች። ወይዘሮ አዜብም በደስታ ዘና ፈታ ብላ ፎቁ ላይ ከኋላ ተከትለው ከደስታ በስተጀርባ ትሄዳለች። ወይዘሮ ቤዛ እንኳን ወደኛ ትላታለች። እንኳን ወደኛ በሰላም መጣሽ፣ ምንም ሳታንገራግሪ ትላታለች። ምንም ሳታንገራግሪ አይገርምም? ስለመጣሽ በራስሽ እንኳን ሰላም መጣች ትላታለች፣ እየሳቀች ማለት ነው። የምር ደስታም እየሳቀ ወይዘሮ አዜብም እየሳቁ ይቀበሏታል ማለት ነው። ውድና የተከበራችሁ ውድ ሀገሬ ልጆች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ።